2018 ያላሳየን ነገር የለም እውነት ለመናገር ማለት ነው። ይሄኛው ግን ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ጋይስ ነገሩ ተካሯል። በሁለቱ መካከል የተፈጠረው አለመግባባት ምጥ በላይቭ ላይ ተጀምሯል ያ ጀማ። ስለዚህ ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼ ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰላለች። በጣም ነው የሚገርመው። አይታችኋታል? ግን ሜካፑን ተሰርታ ምናምን ስታምጥ ራሱ የሆነ ወጋ እውነት እንዴ ወይ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም ነው መጮህ ስለማልችል አለቅስ ነበርና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ። ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድርሱ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቄል እንዴ ዛሬ ታልቅስ ተዋት ምናምን መባሌን አረሳምና አንዳንዱ ጊዜያቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ፋብትን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያምጣለ የምትባል አሜሪካ 3 ልጆች ያላት አራተኛ የወለደችዋ ልጁን ከስሻለሁ ማሳሰቢያ አንቺ ተከሰሻለሽ አንቺ ኮተታ ማለት ነው። እንደውም እኛ የማርያም አራስ ምን ብለን እንሰርባለን ብለን እንጂ የሴት ወጋችንን ባህላችንን እያጠፋሽ አደባባይ ያልሽ ልታይ የምትይ ባለ ሀገር ማለት ነው። እርግጠኛ ነኝ አንቺ ልም ያልሽ ባለ ሀገር ነሽ። ኦኬ ሰገጤ ሁሉ ብርቅሽ እና ያቃሰሻል ነበር እንደሚወልድ ሰው እኮ ነው ወልጄ ተነስቼ ነው ምናምን ከወለድሽ ልጁን አቅፈሽ በስርዓት በሰላም ተገላግያለሁ ብለሽ አትፖስጭም እያልሽ የፖስተሽው ኮታ እና ራስሽን እንዴት እንደምታይ እና ሳስብሽ ማለት ነው ምንድነው ይሁሽ ብልጣ እንትን ነው የምትመስይ
ራስሽን እንደ ጻድቅ ምናምን ይሄ ባህሏን እንደምትወድ ላይክ ምናምን ሴት ምናምን ነው የምታዩ አይደለሽም። ልጆችሽ ደስ ይላሉ ካንቺ። በነገራችን ላይ እኔ ይቅርታ አድርጊልኝ ካንቺ ልጆችሽ ደስ ይሉኛል። በጣም ነው ልጆችሽን የምወዳቸው። በጣም ነው ልጆች የሚያሳሱ። አንቺ ግን ወሽ ብትስጥስ ያልሽ ሴት ይሆነሽ እርግጠኛ ነኝ እዛ አካባቢሽ ዙሪያሽ ላይ ያሉት አሜሪካ የሚኖሩ ኢትዮጵያኖች በጣም እንደምትደብሪያቸው። ምክንያቱም ሰው ልጅ ይኸውልሽ የሆነ ነገር አለ። ከዚህ በፊት ማን ነበር እዚህ የኢትዮጵያ ያለው ቲክቶከር ማን ነው? እዚህ የምትወዱት ማን ነው የምትሉት? ኪንግ ምናምን የምትሉት ቲክቶከራችሁ ላስታውሳችሁ ብዬ ነው። ከሱ ጋር ሆነሽ አምባሳደሩ ልሁን አዛዡ ልሁን ዳይሬክተሩ ልሁን ፎቶኮፒው ላንሳው ምናምን ፈራሚው ልሁን አስፈራሚው ልሁን ምናምን ብለሽ ያዙኝ ልቀቁኝ እያልሽ እዛ የነበሩትን ሀበሾች እንዳለ ስታስቀይሚ ነበር። ማን እንደሆንሽ ባላቅም ማለት ነው። ስሰማ እጇ ረጅም ነው ምናምን። ይሄ ነው እጅሽ ረጅም፣ የራስሽ ጉዳይ ነው። እጅሽ ረጅም ቢሆን ለራስሽ ነው። በምንድን ነው እጅሽ ረጅም የሆነው? ሶሻል ሚዲያ ላይ ስትመጪ ቅሌትንም ክብርንም ፈልገሽ ነው። ባሳየሽን ልክ ነው አስተያየት የምንሰጥ። I hate to break it to you guys ያራዳ ልጆች ሀፍረት አቁመዋል። ኦፊሻሊ ምን ይባላል ምናምን የሚባል ነገር ቆሟል ጋይስ። እኔ በቲክቶክ ማለት በቲክቶክ የሚተላለፍ ነውር ብዙ አይቻለሁ። ትንሽ እቺኛው ከፋም አለች፣ ትንሽ ከፋ አጣለችብኝ። አይታችሁታላ? ይሄ ምጥ ቀርጻ ያስተላለፈችው ማለት እኔ ብዙ ጊዜ ቪዲዮ ተረጉማለሁ። ይሄን ያደረጉት እኮ ይሄን ለማግኘት ነው ምናምን ብዬ ግን ትርጉም ያጣውለት ቪዲዮ ቢኖር ይሄ ነው። ዛሬ ስሰማ ደግሞ ይቅርታ በሉኝ ብቻ አይደለም እከሳቸዋለሁ ይላል። በሷ እጅ በተቀረጸ ቪዲዮ ሃሽታግ አርጋው ይሄ ካፕሽን ጽፋለት መዝሙር ገብቶበት ፖስት በተደረገና ወደ እኔ በመጣ ቪዲዮ እኔ ነው ይቅርታ ምለው። እኔ ነው ያረዳት ችግር ያለብኝ። ምንድናችሁ እናንተ አለ ማለት ነው። ምንም ሼም በቃ የለም። እና የተረዳችሁ ማለት ይሄ ነገር እንዲህ ኔጌቲቭ የሆነው ኢቢኤስ ሚስ ኢንፎርሜሽን ስላፈ እና ሚስ ኢንፎርሜሽኑ ምንድነው? አንደኛ ላይቭ አይደለም መሆኑ ነው። ላይቭ ሆነ አልሆነ እኮ ማተር አያደርግም። ተግባሩ ነው የሚደብረው። ተግባሩ ይሄ ምጥ ላይ አይተላለፍም በየትኛው ባህል እና ከ5 ቀን በፊት ነው የተቀረጸው። 55 ቴል ሴጎ ቢለቀቅም ይሄ ነውር ነው እኮ። ያረዳ ልጆች ስህተት ሰርተው ይመጡልህና ከስህተቱም ስህተት ይዘው ነው የሚወጡት። ተምሮ አይደለም የሚወጡት፣ ስህተት ይዘው which eventually ሌላ ስህተት ይዞልህ ይመጣል። 2-3 ወር ስተው ሌላ ጸያፊ ኮንተንት ይዞልህ ደግሞ ብቅ ይላል እንደ አዲስ አበባ። አይ ጊዜ እያማጥሽ ቪዲዮ የምቀርጽው እንድናዋልድሽ ከሆነ ይኸው ዝግጁ ነኝ። ላዋልድሽ አይሻልም? በቃ ግፊ እስቲ። አዎ ግፊ። ያው ትብቱ መቆረጫ አለ። ከመጣ ትብቱ በዚህ ይቆረጣል። በጣም ከጠበበም ትንሽ ጫፏ ላይ ሰንጠቅ ይደረጋል። ችግር የለውም። ከታች በኩል ነው ብለዋል። በቃ ነይ ግፊ። 1 2 3 ኡፍ አጀር ግፊ። ካሜራውን ለቀሽ ብትገፊ አይሻልም? እሺ ግፊ አምጪው። ቀስ እየመጣ ነው። ግፊ ኡፍ ተንፍሽ ገፊ። አዎ እየወጣ ነው። ግፊ ትንሽ ዝቅ አድርጊ ወይ ካሜራውን በደንብ እንዲታይ አይሻልም? ና እግሯን ያዝ አንተ። ና እግሯን ያዝ አንቺ። ካሜራውን ያዢ፣ እሱ ግርሽን ያዝልሽ አይሻልም? አዎ ግፊ በደንብ እሺ። አዎ ቀስ እያልሽ አይዞሽ። በቃ ብታቋርጪው አይሻልም? ቪዲዮውን ይሁን። እሺ አመጪ። ግፊ በደንብ ግፊ። አይዞሽ። አዎ እየመጣ ነው። ቆይ ትንሽ በቃ እየመጣ ነው። አይዞሽ። ሁሉን እዩልኝ ባታይ አይሻልም? ሁሉን እዩልኝ ባታይ አይሻልም? አንዳንድ የግል ጉዳይ ቢኖርሽ አይሻልም? ይዩት፣ ይቀረጽ። እሺ ቅረጭ። ግፊ። ምጥ በላይቭ ላይ ተጀምሯል ያጀማ። ስለዚህ ሴት ትላንት ላወራ ብዬ በጣም የሳቅኩት ትናንትና። ልክ 20 ቤት ያሉ ወጣቶች እንደነሱ መሆን ትፈልጋለች። 10 ቤት ያሉ ወጣቶች እነሱንም መምሰል ትፈልጋለች። በቃ እኔ እንጃ። ብሩን ቅርብ ጊዜ ነው መሰል ያገኘችው ያለች አንዲት ኮመንት እና በጣም ነውራም። እኔ እንጃ እሷን የወለዱ
በእርግጥ እናቷስ ምን ይሏታል? እናቷስ አይመክሯትም ወይ የምትባል እድሜ አይደለም ያለችው። ትልቅ ሴት ናት። ቢያንስ 35 እልፍ ያላት ናት። ግን አንደኛውን ለምን አታሳይንም ታዲያ? በቃ እያማጥሽ ምኑ ሲወጣ ለምን አታሳይም? በእርግደሽ ለምን አታሳይም? ማንሽ እንትናዬ ብዙ ጊዜ ሁሉ ነገርሽ ገበናሽ ልክ እንደ ሀቢባ ሚዲያ ላይ ነው። ሀቢባም እኮ ትንሽ ያው እዛ ሆስፒታሉ የእንትን ስለሆነ ስለማይፈቅዱላት እንጂ እኮ በእርግዳ ልታሳየን ምንም አልቀራትም እኮ። እሷም ገና እንትን የሆነ መንገድ ላይ የነበረ ሽንት ታውቃላችሁ? ሽንት ታርጋችሁ ብድግ የምትሉት ልክ አሯን ርት ታርጋ ብድግ እንዳለች ሴት ነው። ይቅርታ ለንግግሩና መቺ ሀቢባ የሚያደርገችው ምንድን ነው ግን? ምን ጉድ ነው? ነውር አታውቁም እንዴ? አሁን እንደዚህ ብለን ስንናገር እናንተ ፋራዎች፣ እናንተ የማይገባችሁ ምናምን ልጆቻችን ቪዲዮ ከጠየቁንስ ስናምጥ ካላሳ ማነው ስንቀርጽ ማነው ስናምጥ የታለ የቀረጻችሁት ቪዲዮ ካሉንስ ምናምን ብላችሁ ነው። ምንድን ነው? ምን ጉድ ነው? ምን እየሆንሽ ነው ያለሽው? ምን እየሆንሽ ነው ያለሽው? እኔ እኮ በጣም እኮ ነው የሚገርመኝ ጀማ። አሁን አንቺ ትልቅ ሴት ነሽ። በዛ ላይ የመጀመሪያሽ አይደለም 3ኛሽ ነው 4ኛሽ ነው። ይሄ ትንሽ አታፍሪ? ደግሞ እኮ የሚገርመው ነገር የሀቢባን ባል የእሷን ባል የመጡት አካባቢ እኮ በጣም ስርዓት ካለው አካባቢ በጣም ነውር ከሚባለው በቃ በጣም ወግ ከሚያጠቁ አካባቢ እኮ ነው የመጡት ባሎቻቸው። የሚገርማቸው ያጀማ። እነዚህ ግን ከየት እንደመጡ አላውቅም። ሀቢባናች ሴትዮ ከየት እንደመጡ አላውቅም። ሁሉ ነገር ሚዲያ ላይ ካልሆነ አላችሁ ሁሉ ነገር። በእርግጥ ሁሉ ነገሩ ሚዲያ ላይ አሳይቶ አይን የማይነካው ሰው አለ። አይን ስለማይነካችሁ ነው እናንተ ታድላችሁ ነው። ላላዚም ታድላችሁ። አይን የሚነካው ሰው ግን ሁሉን ነገር ደብቆ ማለት በአይን የተመታ ሰው ሁሉን ነገር ደብቆ ምናምን ነገር ነው። ቢስሚላህ الذي لا يضر مع اسمه شيء في الارض ولا في السماء وهو السميع العليم። እናንተ የግድ በቃ አይን ስላልተነካችሁ በቃ ሁሉም ነገር ታዲያ ለምንድን ነው አንድ ግርሽ እዛ ማዶ አንድ ግርሽ እዛ ማዶ ሆኖ ለምን አትቀርጭም? እዛ ማዶ ሆናችሁ ቀርጹኝ፣ እንትኑን ስቀሉልኝ፣ ካሜራውን ስቀሉልኝ አትይም እንዴ? አንደኛውን እንዴት ነው የምትጃጃዩ? በአላህ እንዴት ነው የሚያጃጅልሽ? እንዴት ነው የሚቆላሽ? ኤርፎን ጆሮሽ ላይ አድርገሽ አንቺ ጸሎት ነው እንጂ ማድረግ ያለብሽ፣ ዱዓ ነው እንጂ ማድረግ ያለብሽ። አንድ ሰው እንዴ ሰው እኮ ሰው ውጦ እኮ ነው የሚባለው እኮ። ይሄ እኮ አንድ ሰው እየወለደ እንዴት ነው በዚህ ልክ ኤርፎንሽን አድርገሽ ምናምን ነገር? ምን እየሆንሽ ነው? እኔ ጉዴ ፈላ። ምን እየሆንሽ ነው? ሁሉ ነገርሽ አደባባይ ላይ ካልሆነ ፕራንክ ስትሰሪ እንጨት ያለ የሆነ ነገር ስትሰሪ እንጨት ሁሉ ነገሩ እንጨት እንዴ። እሺ ነውርስ አታውቂም? እናት ተብዬዋ እኮ አብረዋሉ እንደነገርኳችሁ። እናት ተብዬዋ ትልቅ ሴትዮዋ አብረዋሉ። ተቀርጪ እያሉ በቃ ቀርጪ ውስጥ ቪዲዮ ይሻላል፣ ካሜራ ነው አኛምኛው ለላዚ ደንጎ እንዴ። ትልቅ ሀገር ነው ያለሽው እንዴ። እስቲ እንደ ስደተኛ ሆኚ ረጋ በይ እስቲ። የተሰደድሽባቸው ሀገሮች ይሄ እዚህን ያክል አልተለቀቁም እኮ። እነዛ በጣም ስማቸው ገኖ በመጥፎ የምንጠራቸው ራሱ የዚህን ያክል ልቅ አልሆኑም። ነውር ጌጡ የሆነ ሰው ከልኩ ሲያልፍ እኔ በጣም ነው የሚደብረኝ ያጀማ። እና በልክ አድርጊው። በተለይ በሀበሻ ደግሞ አያምርም። ስደት ሂደህ እንደዚህ መጃጃል ምናምን ነገር። እስቲ ተረጋጊ። በዛ ላይ የ20 ዓመት የ18 ዓመት ምናምን ወጣት የ25 ዓመት ወጣት እንደዛ ይሰራራሽ። ከ35 ዓመት በላይ ነሽ እርግጠኛ ሁኝ የምነግርሽ። የሆነ ህፃን ስራ አትስሪ። ውይ ምንድን ነው አሁን ትምህርት እየሰጠሽ ነው? በቃ እንዲያምጭ የወለድኩኝ ካሜራ ምናምን ካርታ ላይ የሌለ ገጠር ስንመጣ እኮ እንዲህ እኮ ነው የሚያደርገን እኮ ነው። እንደው ካርታ ላይ እውነቴን እኮ ነው። ካርታ ላይ ካልሰፈረ ገጠር ስትወጣ እንዲህ ነው እናቴ። አይ እንደው እኮ ምን ይሻለናል? ለማንኛውም ነውሩ ጌጥ አትሁኚ፣ ነውራም አትሁኚ፣ ነውረኛ አትሁኚ።
አዎ እናቲቱም ደግሞ ትንሽ ምከሯት። እርሶ ምን ሽማግሌ አይደሉም እንዴ? ውይ የሚካሄድበት ቦታ አለ፣ የማይካሄድበት ቦታ አለ። ዝም ብሎ ልጆት ካዘዘችት ቦታ ዝም ብሎ በቃ እንዴ ልጅ ናት እኮ እናትን የምትከተለው። እርሶ ግን ዝም ብለው እንደ ቡችላ እንደው ይቅርታ ይደረግልኝ እንጂ ዝም ብሎ ከኋላ ሰራተኛ የተቀጠሩ ይመስል እሷ ቤት ከኋላ ያለችውን ሁሉ እሺ ይሁን በቃ ካሜራ ተደቅኖ ነው እንደ አንዳንድ የረ ልጄ ተረጋጊ ይባላል እኮ ማዘር። እኔ እውነቴን ነው የምላችሁ ስለ ራሴ ባወራቸው አሁን እዚህ ላይ በመውጣቴ ስንት ሰው ጋር ተጣልቻለሁ። ስንት ሰው ጋር በቃ እኔ የሚያስነውር ነገር አለ ስራ እንጂ ብዬ በቃ ራሴን አሳምኜ ስለወጣው ነው እንጂ የኔ የሆነ ሰው ጓደኛ በዚህ ብዙ ሰው ለምንድነው ቲክቶክ ላይ የምትወጪው ለምንድን ነው ተብዬ በቃ ተጠይቄ መልስ አጥቻለሁ። እውነቴን ነው የምላችሁ መካሪ የለም እንዴ? ይሄ ምንድነው የምታደርጊው ያለ የሆነ አስቀያሚ ስራ የሚቀመጥ እኮ ነው። ደግሞ እኮ ማማጧ እኮ ነው የሆነ በቄንጥ እኮ ነው የምታምጠው እኮ። አቤት የተኛሽበትን ሆስፒታል ልታሳይን ተበጠበጥን በሰባራ ሽጉጣለች ጓደኛዬ። ለማንኛውም መልካም ሌሊት ጋይስ። ነገሩ ተካሯል በሁለቱ መካከል የተፈጠረው አለመግባባት። ታዲያ የማሬና የእዩ እናት በዚህ ሰዓት እንግዲህ እጅግ በጣም የተናደደች ሲሆን የንዴቷን ልክም እንግዲህ ይህንን ምስል አይታችሁ መረዳት ትችላላችሁ። እዚህ ጋር ያጋራችሁ ምስል የድርሹ ዳናን የድሮ ምስሏን ሲሆን ይህም እንግዲህ ምን ያህል እንደተናደደች የሚያሳይ ነው። ታዲያ ይህ ጉዳይ ሶሻል ሚዲያ ላይ እጅግ በጣም መነጋገሪያ ሲሆን ታዲያ ነገሩን ያልሰማችሁ ካላችሁ የማሬና የእዩ እናት ላይቭ ላይ ሆና እንግዲህ ምታመጣለች። ምናልባት እንግዲህ እሷ ልታስተምር የፈለገችው ነገር ሊኖር ይችላል። ነገር ግን እንደዚህ አይነት ነገር እኛ ጋር አልተለመደም። ድርሹ ደግሞ የሰይፉ በኢቢኤስ ፕሮግራም ላይ እንግዲህ የምትገባበት አንድ ሲን ነበር። እዛ ላይም እንግዲህ ሳምንቱን አዝናኝ ነገሮች እየተናገረች ነበር። በዚህም ታዲያ እጅግ በጣም እየሳቀች ሀሳቧን ትገልጻለች። ታዲያ የማሬና የእዩ እናት ደግሞ እጅግ በጣም ነው ያስቆጣት ነገሩ ይመስለኛል። እንግዲህ በቴሌቪዥን ደረጃ መተላለፉን ያስቆጣት። ታዲያ ሰይፉ ኦን ኢቢኤስ ፕሮግራም ይቅርታ ይጠይቀኛል ብለዛ ግን እከሳለሁ እያለች ነው የምትገኘው። ታዲያ ብዙዎችም እንግዲህ ሚዲያ ላይ እስከወጣች ድረስ ማንም ሰው ሀሳብ አስተያየት መስጠት ይችላል ሲሉ ሀሳብ እየሰጡ ያሉ ሲሆን ጉዳዩ የሰፋ ይመስላል። እናንተስ ምን ትላላችሁ? ሀሳባችሁን በኮሜንት ሳጥን ላይ አጋሩኝ። በሌሎች ቪዲዮዎች መለሳለሁ። ፎሎ ማድረግ እንዳይረሳ። መልካም ቆይታ። እንዴት ናችሁ? በሬውልን እዚህ ጋር እኔ እንደዚህ ሰው መብትና ግዴታውን ሲያውቅ በጣም ነው አንጀት የሚረሳው ማለት ነው። ይህንን ጉዳይ ለምንድን ነው ያነሳሁት? ማንም ሰው የግለሰብንም አሊያም የድርጅትን ስም ሚዲያ ላይ አውጥቶ ማብጠልጠል አይችልም። መብት አይደለም፣ ወንጀል ነው። ይሄ እስራትም ካሳም የሚያስጠይቅ ነገር ነው እና ዚስ ዴይስ ደግሞ በቃ የሆነ ነገር ካልተመቸው ሰው ሚዲያ ላይ ፖስት ማድረግ፣ ቪዲዮ መስራት እንደ ቀልድ፣ እንደ ወሬ፣ እንደ ላይክ እና እንደ ቪው መሰብሰቢያ ነው የሚያደርገው። ያም ስሙ የጠፋው ሰው ደግሞ ፈርዘር መሄድ አይፈልግም፣ ምክንያቱም ያለውን ውጣ ውረድ ስለማይወደው ማለት ነው። ግን አንዳንድ ቆራጥ ሰው ሲገኝ ደግሞ እንደዚህ እርምጃ መወሰድ ይችላል እና የሰውን ስም ሚዲያ ላይ አውጥቶ ማብጠልጠል ተገቢ አይደለም። ያልተመቸ ነገር፣ ትክክል ያልሆነ ነገር ከሆነ ፐርሰናሊ መነጋገር ይችላል። አሊያም ደግሞ ሀሳብን በደፈናው ወጥቶ መናገር ይቻላል። ግን የአንድን ድርጅት ስም አንስቶ ማብጠልጠልና እንትን ማለት እንደዚህ አይነት ክስ ያመጣል እና ፕሊዝ እረፉ። መብትና ግዴታችሁን እወቁ። እንዲህ እያላችሁ ቪዲዮ የምትሰሩ የሰውን ክብር የምታጠለሹ ሰዎች ስነ ስርዓታችሁን ያዙ። በህግ የሚያስጠይቅ ነገር እንደሆነ እወቁ። ሌሎቻችሁ ደግሞ ጊዜ ሊፈጅ ይችላል፣ በጣም ኤግዞስት ሊያደርግ ይችላል፣ ሊደክም ይችላል። ግን ዩ ሃቭ ቱ ጎ በህግና በህግ አዎ እንግዲህ እህታችን በመጀመሪያ ደረጃ እንኳን ማርያም ማረችሽ ለማለት እፈልጋለሁ። እንኳን እመቤታችን ከጎንሽ ቆመች፣ በሰላም እንኳን ተገላገልሽ ነው ምለው። ከዛ ሲቀጥል ግን እንደው በምጥ መውለድሽንም አደንቃለሁ። በዚህ ዘመን በምጥ የሚወልዱ ሴቶችን እኔ በጣም ነው ማደንቀው፣ ለሱ ምስጋና አለኝ። ግን ወደ መውለድ ሂደት ውስጥ ሲገባ ቀጥታ እንደው ሚዲያ ላይ ህዝብ እንዲያይ ተደርጎ ምጥሽን ያስተላለፍሽበት መንገድ እኔ እንደኔ ልክ ነው ብዬ አላስብም። ማለት በዛች ሰዓት ላይ ከመድኃኒዓለም ጋር ከአምላክሽ ጋር ብቻ ብታወሪ ጥሩ ነው ብዬ ነው ማስበው።
ማለት ለምን እንደሚጠቅም እኔ እንጃ። እንዴት እንዳየሽው አላውቅም። ብዙ ነገሮች እኮ የሚፈጠሩ ነገሮች አሉ። እኛ እንግዲህ ስናድግ አራስ ለሽንት እንኳን ደርሳ ስትመጣ ያው እንደዛ ነው ያደግነው እና እንደው ያን ባይለቀቅ እሱ እንኳን ባይሆን እንኳን ቀጥታ ባትለቂው ምናልባት ከተገላገልሽ በኋላ ያሉት ቪዲዮዎቹ ቢለቀቁ ምንም ማለት አይደለም ልል እችላለሁ። ግን ለእንዴት እንዳሰብሽው ግን አላውቅም። ማለት እንደው እኔ ትንሽ ስለከበደኝ ነው። አይቼዋለሁ፣ ደጋግሜ አይቼው ያው ልከውልኝም ነበረ። ግን አግባብ ነው ብዬ አላስብም። ይሄ ቀጥታ የለቀቅሽው አሁን በአንቺ ታይቶም እንደገና ደግሞ ወደፊትስ እንዴት ሊሆን ነው? አሁን አንቺ እንደለቀቅሽው ሌላውም እንደገና ደግሞ ወደ ሌላ ነገር እኮ ልንገባ ነው። መቼም አናውራ ምንልና እንደገና ወደ ሌላ ልንገባ ነው። እንደገና ደግሞ ልንጠይቅ እኮ ነው። እሺ መውለድን በዚህ መልኩ ቀጥታ ካስተላለፍን ነገ ከነገ ወዲያ ደግሞ የተወለደበት ምክንያት እንዴት ነው፣ ልጁ እንዴት ተረገዘ የሚለውንም ሂደት ቀጥታ እንዴት ነው ሊተላለፍ ነው ወይስ ብቻ እንኳን በሰላም ተገላገልሽ እናቴ። እስቲ ሐሳብ ስጡ። ግን ምናልባት የኔ ሐሳብ ላይ ቤተሰቦቼ ትንሽ እስቲ ይጻፍ። 2018 ያላሳየን ነገር የለም እውነት ለመናገር ማለት ነው። ይሄኛው ግን ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን፣ በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር። እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል ቀርም ላይቭ ለሰላለች። በጣም ነው የሚገርመው። አይታችኋታል? ግን ሜካፓን ተሰርታ ምናምን ስታምጥ ራሱ የሆነ ወጋ እውነት እንዴ ዋይ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም መጮህ ስለማልችል አለቅስ ነበር እና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ። ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድርሱ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቄል እንዴ ዛሬ ታልቅስ ተዋት መባሌን አረሳምና አንዳንዱ ጊዜያቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ፋምጥን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያምጣለ። በጣም ነው የገረመኝ ላይቭ ምጥ። ግን እናንተ እስቲ ምን ሐሳብ ትሰጡበታላችሁ በዚህ ጉዳይ? ላይቭ ምጥ ላይ ይሆናል አይሆንም?